አባታችን አዳም በወደቀ ጊዜ የተነገረው በላብ በወዝ ጥረ ግረ ትበላለህ እንደተባለው በገነት ቁጭ ብሎ ምሳ ሰዓት ደረሰ ብሎ እሱ ያልሰራውን እሱ ያላበሰለውን ይበላ እንደነበረው ጠጣ እንደነበረው ምስጋና ምግብ የሆነለት አዳም ከውድቀት በኋላ ግን የአዳም የገነት ኑሮ ስለማይደገም አርሶ ቆፍሮ አድኖ ነው ህይወቱ የሚያቆዩ። ኃይሌ ገብረስላሴም እንደዛ ነው። እንደ አህያ ወጥሮ እንደ አህያ ሰርቶ እዚህ አርአያ ማለት ይሄ ነው። ኃይሌ ምንድን ያደረገው? ሻሸመኔ ስትሄዱ ኃይሌ ሪዞርት፣ ጅማ ስትሄዱ ኃይሌ ሪዞርት፣ አዋሳ ስትሄዱ ኃይሌ ሪዞርት፣ ባህር ዳር ስትሄዱ ኃይሌ ምናምን፣ አዲስ አበባ የኃይሌ ህንፃ፣ የኃይሌ ሲኒማ ቤት፣ የኃይሌ ሆቴል፣ የኃይሌ ምናምን በምንድን ነው ያመጣው? ኃይሌ ወጥሮ በመስራቱ 60 ሚሊዮን የነበረ ህዝብ ተኝቶ በነበረ ሰዓት ኃይሌ ይሮጥ ነበረ። ወርቁን ዶላሩን ይሸለም ነበር። የኢትዮጵያ ህዝብ 80 ሚሊዮን በደረሰ ጊዜ ኃይሌ ይሮጥ ነበረ። 80 ሚሊዮኑን ተኝቶ ኃይሌ ግን እንቅልፍ አጥቶ ይሮጥ ነበረ። ወርቁን ዶላሩን ያመጣ ነበረ። የኢትዮጵያ ህዝብ 100 ሚሊዮን ሲገባ እና ሲተኛ ኃይሌ ይሮጥ ነበረ። ወርቁን ብሩን ያመጣ ነበር። ሌላው ሲተኛ ኃይሌ እየሮጠ፣ ሌላው ሲያንቀላፋ ኃይሌ እየሮጠ፣ ዛሬ ክረምት ነው፣ ዛሬ ዝናብ ነው፣ ከቤት ያልወጣም ብሎ ሆዱን እየሞረሞረው ለሽ ሲል እሱ ግን ዛሬ ዝናብ ነው፣ ዛሬ ወርቅ ያመልጠኛል፣ ዶላር ያመልጠኛል፣ ክብር ያመልጠኛል ብሎ በዝናቡ በጭቃው በበረዶ በውርጩ ይሄደ። ኡፋ ዛሬ ይደብራል ልተኛ ሳይል ከተኛው ድህነት ይተኛብኛል፣ ከተኛው ረሃብ ይተኛብኛል፣ ከተኛው ችግር ይተኛብኛል፣ ከተኛው ችግር ይደቁሰኛል፣ ይረጋግጠኛል ብሎ ስለሚያስብ ኃይሌ ገብረስላሴ ችግርን ለማሸነፍ ረሃብን ለማሸነፍ የሰው እጅ ላለማየት ከአባቱ የወረሰው ገንዘብ የለም፣ ከቤተሰቡ የወረሰው ገንዘብ የለም፣ እናቱ ያስቀመጡለት ቅርስ የለም፣ ምንም ነገር የለም። ምንም ነገር ከሌለው ምንም ነገር መፍጠር እንደሚችል ስላመነ ይህን እምነቱን ደግሞ እመቤታችንን ደጅ እየጠና እመቤቱ ከልጅሽ አማልጅኝ፣ ከልጅሽ ከወዳጅሽ አማልጅኝ፣ ሞገሱኝኝ ሲከሰስ የምትሰሙት ምንድን ነው? ቋጣሪ ነው። በቃ ኃይሌ ገብረስላሴ ቋጣሪ ነው። ኃይሌ ገብረስላሴ ዱዲ ፒስን አይወጣውም ነው የሚባለው። እና ምን አባክ ስለሆንክ ነው ኃይሌ ገብረስላሴ እንዳህያ ሩጦ ላቡን ጨርሶ ጨዋ መንጭቶ ጉሮሮ ምላሱ ከትናጋው ተጣብቆ ሳምባው መተንፈስ አቅቶት ክረምት ከበጋ ትሬኒንግ ሰርቶ ወድቆ ተነስቶ ፈርጦ መተንፈስ አቅቶት ያማረውን ሳይበላ ያማረውን ሳይጠጣ እንዳንተ ሳይቀብጥ እንዳንተ በፈለገው ሰዓት የፈለገውን ነገር ሳይሆን ደም ተፍቶ ቋጣሪ ነው ምናምን ትላለህ። አይደለም ለአንተ ለማያውቅህ ለአንተ ለማታውቀውና ለወንድሞቹስ ለእህቶቹስ ለምንድን ነው የሚሰጠው? ኃይሌ ገብረስላሴ ሰምቼ እውነት ይሁን ውሸት አላውቅም። ለወንድሙም ቢሆን እንትን ከፈተለት፣ ምንድን ነው ካፌ ነው ምናምን ከፈተለት። ከዛ በኋላ ኪራይ ትከፍላለህ አለው። ከዛ በኋላ ገንዘቡን እያገኘ እንትን ሲል ገዛና ወንድምየው ወጣ። ይሄ ነው እቃ
ስንቶቻችሁ ናችሁ ቤተሰቦቻችሁን ያጠፋችሁ? አሁን እዚህ ውስጥ ያላችሁ እንደው ቤተሰቡንስ የሚጠቅም እሺ፣ ስንቶቻችሁ ናችሁ የማታውቁትን ወንድ የምትቀልቡ ሴቶች? አሜሪካ ተቀምጣችሁ፣ አውሮፓ ተቀምጣችሁ፣ ካናዳ ተቀምጣችሁ፣ አውስትራሊያ ተቀምጣችሁ። እሺ የእናንተስ መቼም ሲስተሙ ያኖራችኋል። አሁን ብትከስሩም ሌላ ታገኛላችሁ። አረብ ሀገር ተቀምጣችሁ ከላይ የሰማዩ የእግዚአብሔሩ ፀሐይ፣ ከቤት የማዳም ምላስ፣ ከጓዳ የማዳም ጓዳ እሳት፣ መሬቱ ግለት እየፈጠረባችሁ በዕዳ በብድር በአራጣ ተለምኖላችሁ፣ አንዳንዶቹ ተለምኖላችሁ ሄዳችሁ አባታችሁ በሬ ሽጦ እናታችሁ ላም ሽጣ ወንድማችሁ አይገባ ገብቶ ሄዶ እዛ ነፃ ዋይፋይ ስላገኛችሁ ያንን ሩዝ ይበላል፣ ያ ውሃ ይጠጣል፣ አየሩ አየር ነው፣ ቱምቡክ ያደርጋል። ከዛ ሜካፕ ሲጨመርበት እንደገና ደግሞ የቲክቶክ ፊልተር ሲጨመርበት ልዕልት ነው የምትመስሉት። አለቀ። ትጣዳላችሁ ለሽያጭ። ከዛ በኋላ ስማርት የሆኑ ቀፍሎ አዳሪዎች አሉ። ሆዴ ማሬ እንዴት ነሽ እፋ ምናምን ይሏቸዋል። ልቧ ያቺ ጥንጥዬ እና ገንገበቶች። ከዛ በኋላ እንትናችን እኮ አንዳንድ ነገር ማድረግ አለብን። በቃ እኔ ላኪ ይላታል። እያነሳች ትልካለች። እሱ እዚህ ጋር ልጅ አለው፣ ሚስት አለው፣ ምን አለው። ከዛ አንድ ሰው 18 ሴቶችን ያጫውታል። በቀን የሚያገኘውን ተመልከቱ። እግዚአብሔር። ከዛ በኋላ ማናት ዶክተር ሀቢባ ቤት ትሄዳለች። ቀጥታ ዶክተር ሀቢባ ቤት ትሄዳለች። ማናት አሉ መሲ ብሪጅስቶን የሚባሉ እነሱ ጋር ትሄዳለች። እነ ዮኒ ማኛ ጋር ይሄዳሉ። ፍርድ ቤት ናቸው፣ የዚህ የቲክቶክ ፍርድ ቤት። ከዛ ትሄዳለች። ነውሯን ልክ እንደ ንስሐ አባት እንዲህ ብሎኝ 6,000 ዩሮ ልኬለታለሁ፣ እሱም በልቶኛል፣ ናግባ ናግባ ይባላል። እነ ቴዲም አሉ ይዳኛሉ። ከዛ ወስደባታል እንዴ ብሩን? አዎ እንዲህ ቸግሮ የነበረ ወሰድኩ፣ በጣም ይቅርታ፣ በቃ ሰርቼ ልክፈል። የእሱ ጓደኞች ደግሞ አሉ ሌላ እንትን ውስጥ በቃ እንደዚህ ከሚሆን ጀለሳችን ነው፣ እባካችሁ በዚህ ባንክ ኩት አድርጉና እኛ እንመልስለት፣ ሌላ ቅፈል። መረን ተለቀቀ ማለት ነው። አሁን እዚህ ከመምጣቴ በፊት እየሰማው ነበረ። ልጅቷ ትናዘዛለች። መሲ ብሪጅስቶን ለምትባለው ነው የምትናዘዘው። ምንድን ነው የምትለው? እንደዚህ ብሎ ደፈረኝ። እንዴ ሲደፍርሽ አታውቂም እንዴ? እኔ አልሰማውም ነበር። እና እንዴት ፈለኩ ነው በቃ እንደዚህ ደፍሮኝ ነበር እና ምንም አልሰማሽም። ይናዘዛል። መቶ ረሃጡ ሁሉ ነውሩን በአደባባይ ወጥቶ